ሰላም ሰላም የናርዶስ ሎቪቱ ቤተሰቦች ውድ ወገኖቼ እንዴት አላችሁልኝ? ሰላም ናችሁ ወይ? የእግዚአብሔር ሰላም ከያላችሁበት ይብዛላችሁ። እንዴት ናችሁ? እንኳን አደረሳችሁ ለሆሳዕና በዓል። እንዴት አላችሁልኝ? ደህና ናችሁ ወይ? እኔ ያለሁት ክብር ለመድኃኔዓለም ይሁን። እንግዲህ ይህችን ቀን ባርኮ ቀድሶ ላሳየንና ላደረሰን ቀሪ ሰዓታችን ደግሞ ያውቃል እና እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ ወይ? ስንት ዓመት ስናፍቀኝ ስንት ዓመት ለማየት ለማክበር እንደዚህ በቦታ ተገኝቼ ሁሉንም በዓል እንደዚህ ማሳለፍን ስናፍቀኝን የነበረ እግዚአብሔር አምላክ መቼም ደግ ነውና እንዳኔ አጻትና እንዳኔ በደል ሳይሆን እንደሱ ቸርነት ሆኖ ያው ከስንት ዓመት በኋላ እንግዲህ የሆሳዕና በዓል በሀገሬ በተወለድኩበት በኢትዮጵያ ለምለሟ በዓሉን እንደዚህ እንዲያሳልፍ እግዚአብሔር አምላክ ፈቅዶልኝ ዛሬ እጅግ በጣም ደስ ብሎኝ ነው የዋልኩትና አሳለፍ ነው ማለት ነው። እና እንግዲህ ሆሳዕና እጅግ በጣም ደስ ይላል። ውድ እህቶቼ ውድ ወንድሞቼ እናንተንም እችን ቀን ስትናፍቁና እችን ቀን ስትመኙ ወይም ደግሞ ስትፈልጉ የቆያችሁ እህቶቼ በሰላም ለሀገራችሁ አብቅቷችሁ በሰላም እችን ቀን የምታዩ ያድርጋችሁ ብያችኋለሁ። እንዴት ናችሁልኝ? ደህና ናችሁ? በዓል እንዴት ነው? የኛ ያው እንግዲህ ሆሳዕና ደስ በምለው እንደውም ሰው በቃ እኔ እንጃ። በስመ አብ ወልድ መንፈስ ቅዱስ። ቤተ ክርስቲያኑም በጣም ሰፊ ነው ግቢው። በቃ ሰው ምንም አይታዩም ማለት ነው። መውጫው በሩም ቤት እንውጣ ቤት እግዚአብሔር ይፍታችሁ ስንባል እና ወደ ቤት ልንገባ ስንል ማለት ነው። እና እንግዲህ የሆሳዕና ስርዓት እዚህ ጋር እያያችሁ ነው። አባቶች ቆሞ ቄጠማውን ይዞ እንደዚህ እንግዲህ ዘንባባ ይዞ ማለት ነው። ዘንባባ ነው እና ቄጠማ ሳይሆን ይቅርታ፣ ዘንባባ ይዞ እንደዚህ እንትን እያሉ ነው። እና እግዚአብሔር ይመስገን በጣም እጅግ ደስ የሚል ነበረ። እጅግ በጣም ውስጤ ደስተኛ ነኝ ማለት ነው ስለ ሁሉም ነገር እህቶቼ። እግዚአብሔር ይመስገን። ንብረት ቢጠፋ ንብረት ነገ ይገኛል። የሰው ህይወት ግን በምንም ልናገኙ አንችሎም። አንዴ ካለፈ አለፈ ነው ማለት ነው። እና እኔ እንግዲህ እህታችሁ ታውቃላችሁ፣ ሰው ሀገር እንደናንተ ደክሜ ለፍቼ ስንት ዓመት የሰውን ግንባር የሰው ፊት አይቼ ያገኘሁትን ንብረት ያጣው ሰው ነኝና፣ ነገር ግን እግዚአብሔር ይመስገን ንብረት ቢጠፋ ንብረት ማንኛውም ነገር ሰርተንም ሆነ እግዚአብሔርን ተስፋ በማድረግ እንኖራለን። የራሳችን ያ በፊት የነበረንን የራሳችን ቤት ባንኖርም የራሳችን እንደፈለግን ባንሆንም ነፍሳችን እስካለ ጤናችን እስካለን ድረስ እንኖራለን ማለት ነው። የትም ብለን ማለት ነው። እና ውድ ቤተሰቦቼ በዚህ መልኩ ምንም ባይኖረኝና የራሴ ቤት ያ ትላንትና ሰው ሀገር የደከምኩበትን የቤተሰብ ናፍቆት አለ። እንደዚህ በዓል ሲመጣ በቃ ብዙ ነገሮችን ያው ለእናንተ ትቻለሁ ታውቃላችሁ። እናንተና የኔ ስሜት እናንተ ጋም ስላለ ያው ስሜታችን ሁሉ ሁሉም አንድ ስለሆነ ምክንያቱም በሰው ሀገር ላይ ስንቀመጥ ብዙ ነገር ስላለው ማለት ነው። ያ ሁሉ ስላለው ስለምታውቁ ይሄን ሀል ያን ሁሉ ማውራት ያን ሁሉ ለእናንተ መንገር የማይጠበቅብኝም እና ምን ለማለት ፈልጌ ነው ባጭሩ እግዚአብሔር የወደደና የፈቀደ ነው ቁጭ ብሎችን ቀን የምናየው ማለት ነው የሚያሳየው። የእውነት እግዚአብሔር ይመስገን። ህጻናቶች ደግሞ አያቸው በዝማሬ ያው እንግዲህ ኮፒራይት እንዳይሰጠኝ ብዬ ነው እኔ በሳይሌንት እንትን ያደረኩት ማለት ነው። እና የእኔ ድምጽ ብቻ እንዲሆን የፈለኩበት ምክንያት ኮፒራይት እንዳይሰጠኝ ነው። ህጻናቶቹ ሰንበት ተማሪ የሚማሩት ይኸው
ደስ በምለው አያችሁ አይደለም ዙረውን ታቦቱን እየዞሩ ሆሳና እያሉ እየዘመሩ ነው እያሉት ማለት ነው። እውነቴን ነው የምላችሁና እግዚአብሔር ይመስገን። እውነት መታደል ነው ከምንም በላይ። እኛ ብዙ ጊዜ የምንለው ሀብትን ነው፣ ብዙ ጊዜ የምንለው የጠፋብንን ንብረት ነው። ንብረት ምን አባቱ ገንዘብ እውነት ይመጣል ይሄዳል። እግዚአብሔር መልካም ነው። በእርግጥ እግዚአብሔር ሰጥቶናል። እግዚአብሔር አይደለም የተቀበለን ሰው ነውና ጤናችን ስለሰጠን እውነት ዛሬ ይሄንን እንደዚህ ወጥቼ ሳየው እጅግ በጣም ደስተኛ፣ እጅግ በጣም ውስጤ ደስ ብሎኝ በሚገርም ሁኔታ ነው ደስ ብሎኝ ምንም እንዳልተበደልኩ ምንም እንዳልሆንኩ ሁኜ ነው የዋልኩት ማለት ነው። በቃ ደስተኛ ነኝ። በአጠቃላይ ያይደከምኩበት ሰው ሀገር ተቃጥዬ ያፈራው ንብረት ባጣም ዛሬ ላይ ግን ወጥቼ እንደዚህ ስቦን ሳየው እጅግ በጣም ደስ ብሎኝ ነው። በሚገርም ውስጥ የተደስቶ ነው። ቤተክርስቲያን ለምለሟ እንግዲህ ይታያችሁ ህዝቡ ማለት ነው። እንደውም በሙሉ አልቀደውትም እኔ እና ደስተኛ ነኝ እላችኋለሁ። በአጠቃላይ ውዴቶቼ ውድ ወንድሞቼ በሰው ሀገር ያላችሁ እናንተም ጭንቀን እንዳኔ ግብግብ ብላችሁ ስትጠብቁ ስትናፍቃችሁ የነበራችሁ እህቶቼ ሀሳባችሁ ሁሉ ተሳክቶላችሁ ሀሳባችሁ ሁሉ ሆኖላችሁ በሰላም ወደ ሀገራችሁ መታችሁ እንደዚህ ቆማችሁ ከቤተሰቦቻችሁ ልጅ ያላችሁም ከልጆቻችሁ ጋር ባልም ያላችሁ ከባላችሁ ጋር ሆናችሁ ዘንበባውን ይዞ እንግዲህ እንደዚህ እየዞሩ ነው የሚገኙና እጅግ በጣም መታደል ነው። በጣም ደስ የሚል ነው እላችኋለሁ። እና በሰላም እናንተም ለዚች ቀን ያብቃችሁ እላችኋለሁ። እግዚአብሔር ሲጠብቃችሁ በሰላም ደግሞ ለዛሬ ዓመት ያድርሰን እላችኋለሁ። ውድ እህቶቼ፣ ውድ ወንድሞቼ፣ የኔ አክባሮቼ እላችኋለሁ። ውድድ ክብር ሳደርጋችሁ ሁሌም እግዚአብሔር አምላክ በሰው ሀገር ያለውን ጠብቃችሁ ነው የምለውና ጸሎት ሳድርገን ለራሴ ብቻ አይደለም ለሁሉም ነው። እውነት የአንድ ሰው ጸሎት ለብዙ ሰው ይደርሳልና ማለት ነው። እህቶቼ በጣም ወዳችኋለሁ፣ አከብራችኋለሁ። እንግዲህ ሆሳዕና በዓል በዚህ መልኩ አሳልፈናል እላችኋለሁና የከርሞ ሰው ይበለን፣ በሰላም ለአመቱ ያድርሰን። አያችሁ አይደለም አየው ላይ እንግዲህ መድኃኔዓለም ሲላድኖ አድርጎ እያዞሩ ነውና በጣም እጅግ ደስ ይላል። መልካም በዓል ተመኘሁላችሁ ውድ እህቶቼ።